ያልፋል። ወላሂ ሁሉም ነገር ያልፋል። ትናንት አያልፉም ብለን ስንጨነቅባቸው የነበሩ ቀናት አልፈዋል። ዛሬም የማያልፉ የሚመስሉን ቀናት በሙሉ ያልፋሉ። ወአዕለም አነ ነስረ መዐ አስሰብሪ ወአነ አልፈረጀ መዐ አልከርብ ወአነ መዐ አልዑስሪ ዩስራ። ከመከራ ጋር ፈረጃ መኖሩን ከችግር ጋር ምቾት መኖሩን እወቅ ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። አስታውስ እስኪ ትናንት እጅግ ከባድ በሆነ ህመም ውስጥ የነበሩ ሰዎች ዛሬ እነዚያን ቀናት አልፈው ፈገግ እያሉ የሚያስታውሷቸው በርካቶች ናቸው። ትናንት በተደጋጋሚ ወድቀው ከባድ የልብ ስብራት ገጥሟቸው ዛሬ ደግሞ እነዚያን አስቸጋሪ ቀናት እያስታወሱ የሚዘክሩ በጣም ብዙ ሰዎች አሉ። ሰየጅዐሉ ላሁ በዕደ ዑስሪን ዩስራ። ነገሮች በአንድ አይነት መልኩ ብቻ አይቀጥሉም፣ ይለዋወጣሉ። ባርነትህ እንደ ዩሱፍ በንግስና ይለወጣል፣ ህመምህም እንደ ያዕቆብ ይሽራል። ምንም ነገር በአንድ መልኩ አይዘወትርም። የቁሉ ሻዒር ደዒ ልመቃዲረ ተጅሪ ፊ አዕነትሃ ወላ ተናመነ ኢላ ኻሊየ ልባሊ ማ በይነ ገምደት ዐይን ወንትባህትሃ ዩገይሩ ላሁ ሚን ሓሊን ኢላ ሓሊ። አይናችንን ከድነን እስክንከፍተው ድረስ አላህ ከምን ሁኔታ ወደ ምን ሁኔታ እንደሚቀይረን አናቅም። ፈሰብሩን ጀሚል ውብ የሆነች ትዕግስት